ሰላም ውድ የቻናላችን ቤተሰቦች እንዴት ናችሁ? ዶክተር ብርሃኑ እባላለሁ። ይህ ቻናል ለእናንተ ለምክር አገልግሎት ተብሎ የተከፈተ የዩቲዩብ ቻናላችን ነው። እናንተም ደግሞ ሰብስክራይብ በማድረግ የተለያዩ የምክር አገልግሎቶችን ልታገኙ ትችላላችሁ። አሁኑኑ ሰብስክራይብ ያድርጉ። ዛሬ የአልኮል መጠጥን አብዝቶ በመጠጣት ምክንያት የሚጎዱ የሰውነት ክፍሎችን እንነግራችኋለን። አንደኛው የአልኮል መጠጥ አብዝቶ በመጠጣት ምክንያት የሚጎዳ የሰውነት ክፍላችን አንደኛውና የመጀመሪያው ልባችን ነው። ልብ ከልክ ያለፈ የአልኮል መጠጥ ማዘውተር የልብ ጡንቻዎችን በማዳከም የደም ፍሰት መዛባትን ያስከትላል። በአልኮል መጠጥ ብዛት የሚከሰት የልብ ህመም፣ የትንፋሽ ማጠር፣ የተዛባ የልብ ምት ድካም እና የማያቋርጥ ሳልን ያስከትላል። በተጨማሪም ደግሞ ለደም ግፊትና ለድንገተኛ የጭንቅላት ውስጥ ደም ፍሰትን ይዳርጋል። ሁለተኛው ደግሞ የአልኮል መጠጥን አብዝቶ በመጠጣት ምክንያት የሚጎዳው የሰውነት ክፍላችን አንጎላችን ነው። አንጎል የአልኮል መጠጥ በአንጎል ላይ መልእክት መተላለፍን ያዘገያል። መጠጥ ማዘውተር የተለያዩ የአንጎል ክፍሎችን ስለሚጎዳ የባህሪ ለውጦችን እንደ ጭንቀትና የመርሳት ችግርን የመሳሰሉትን ሊያስከትልብን ይችላል። ሶስተኛው የአልኮል መጠጥ አብዝቶ በመጠጣት ምክንያት የሚጎዳ የሰውነት ክፍላችን ደግሞ ኩላሊታችን ነው። ኩላሊት የአልኮል መጠጥ ብዛት በመውሰድ በኩላሊት የስራ ሂደት ላይ መዛባትን ስለሚፈጥር በሰውነታችን ውስጥ የሚገኙ ንጥረ ነገሮችን መመጣጠን በመረበሽ ጉዳት ያስከትላል። ይህም ለከፍተኛ የደም ግፊት መጠን መጨመር ይዳርጋል። ኩላሊትንም ሙሉ በሙሉ ከጥቅም ውጭ እንዲሆን ያደርጋል። አራተኛው የአልኮል መጠጥን አብዝቶ በመጠጣት ምክንያት የሚጎዳው የሰውነት ክፍላችን ጉበታችን ነው። ጉበት የምግብ መፈጨትን፣ ንጥረ ነገሮችን ማከማቸት፣ ኢንፌክሽን የመቆጣጠርና መርዛማ ነገሮችን ከሰውነት የማስወገድ ተግባርን የሚያከናውን የሰውነት ክፍላችን ነው። ታዲያ ዘውትር ከሆነ በጉበት ላይ ከፍተኛ ጉዳትን እናደርሳለን። አምስተኛው የአልኮል መጠጥን አብዝቶ በመጠጣት ምክንያት የሚጎዳ የሰውነት ክፍላችን ደግሞ ቆሽታችን ነው። ቆሽት ልክ እንደ አንጎል ሁሉ ከፍተኛ አልኮልን መውሰድ የቆሽትን ስራ ያዛባል። ቆሽት የሚያመነጨውን ኢንዛይሞች በውስጡ እንዲጠራቀም በማድረግ ቆሽት እንዲቆጣ ያደርጋል። ይህም የሆድ ህመምን፣ ማቅለሽለሽ፣ ማስመለስና የልብ ምት መጨመር፣ ተቅማጥና ትኩሳትን ያስከትላል። የቆሽት መቆጣት በሚቆይ ጊዜ የቆሽትን ስራ ስለሚያስተጓጉል ለስኳር ህመም አልፎም ለሞት ይዳረገናል። ስለዚህ የአልኮል መጠጥ ማዘውተር ከላይ የተጠቀሱትን ሌሎችንም ጉዳቶች ስለሚያስከትል እባክዎ ለጤንነቶ ሲሉ እንዲያቆሙ ይመከራል። የዛሬ ምክራችን የአልኮል መጠጥን አብዝቶ በመጠጣት ምክንያት የሚጎዱ የሰውነት ክፍሎቻችን ነበረ ነግረናቸዋል። እናንተ ደግሞ ሰብስክራይብ በማድረግ ተጨማሪ የምክር አገልግሎቶችን እንድታገኙ ትችላላችሁ።